አንድ ትንሽ ልጅ በአዲስ አበባ ከተማ ላይ ሆኖ እንዴት በሙዚቃው ኢንዱስትሪ ለውጥ መፍጠር እንዳለበት ሲያስብና ሲያቅድ ነበር። ነገር ግን አሁን ላይ ያንን ህልሙን በማሳካት ከአዲስ አበባም አልፎ ኢትዮጵያና ዓለምን ያነጋገረ ታላቅ ስኬታማ የሙዚቃ ሰው ለመሆን ችሏል። ይህ ልቦለድ ሳይሆን በእውነታው ዓለም የተፈጠረ ታሪክ ነው። ቴዲ አፍሮ ወይም ወላጆቹ ባወጡለት ስም ቴዎድሮስ ካሳሁን በሐምሌ 7 1968 ተወለደ። የሱ ህይወት የጀመረው ከቱት የኑሮ ደረጃ ሲሆን ህይወቱም ላይ ከታናሽ እድሜው ጀምሮ በጣም ብዙ ፈተናዎችን ተጋፍጧል። ግን ገና በደጋ እድሜው እያለ ነበር ለሙዚቃ ያለውን ጥልቅ ፍቅርና ስሜት ማወቅና መረዳት የቻለው። ራሱንም በሙዚቃው ዓለም በማስገባት ሙዚቃን የሐሳብ መግለጫ መንገድ አድርጎ መጠቀም ጀመረ። እያደገ ሲመጣ የቴዲ ተሰጥኦ እንከን የለሽ መሆን ጀመረ። እናም ገና በወጣትነት እድሜው ወይንም በ1994 ዓመተ ምህረት የመጀመሪያ የበኩር አልበሙን አቦጊዳ ለአድማጮች ማድረስ ቻለ። አልበሙን በፍጥነት በመላ አገሩ መደመጥ ቻለ። ያም በብዙዎች ዘንድ አድናቆትና ታዋቂነት እንዲያገኝ አስቻለው። ከዛም በመቀጠል በቀጣዮቹ ዓመታት በጣም ብዙ ጥልቅ ግጥም ያላቸው ሙዚቃዎችን በመልቀቅ በዝናው ላይ ዝና መደራረብ ቻለ። የቴዲ አፍሮ መንገድ ልክ እንደ ሌሎቹ ስኬታማ ኢትዮጵያውያን ከፈተናዎችና ከችግሮች የጸዳ አልነበረም። ግን ቴዲ ጨለማውን የህይወቱን ክፍል ወደ ብርሃን መለወጥ ቻለ። በ2000 ዓመተ ምህረት ቴዲ በትራፊክ አደጋ ምክንያት ማረሚያ ቤት ሲገባ እንደ ሌሎች ሰዎች የህይወት መጨረሻ እንደሆነ አድርጎ አላሰበም። እንዲያውም በማረሚያ ቤት ያገኘውን ጊዜ በመጠቀም በጣም ብዙ ግጥሞችን ለመጻፍ ተጠቀመበት። ቴዲ አፍሮ ሙዚቃ የለውጥ መሳሪያ ነው በሚለው ንግግሩ ይታወቃል። ከሱም ስኬት የተሰጠው ውጤት ብቻ ሳይሆን ተሰጥኦን ቀፍረህ በማውጣትና ከዛም ያንን ተሰጥኦ ወደሚታይ ስራ መለወጥ እንዳለብን እንማራለን። ስለዚህ ከቴዲ አፍሮ የስኬት ታሪክ እንደተማርነው ከየትም ብትጀምር እና ምንም ያህል ፈተናዎች ቢከብሁም ህልምህ መሳካቱ አይቀርም። ግን ካንተ አንድ ነገር ይጠበቃል። መንገድህን ጀምረውና በፍጹም የመጀመርከውን መንገድ እንዳታቋርጥ አስተውል። ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ከተመቻችሁና አስተማሪ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። በቀጣይ በሌላ የስኬት ታሪክ እስከምንገናኝ ባይ